በዛሬ ቪዲዮአችን ቀኑን ሙሉ በ200 ብር መዋል ይቻላል ወይስ አይቻልም የሚለውን ቻሌንጅ ጀምሬያለሁ። አብረን ቁርስ፣ ምሳ፣ እራት እንበላለን። ዳይ ወደ ቪዲዮ። እሺ አሁን ብስኩትና ሻይ ያዘናል። አሳያቸው የታዘዘውን ቁርሳችንን እንግዲህ በዚህ ጀምረናል ማለት ነው። 2 ሻይ ነው የራስን ራስ ነው መከፍለው። ሰማ እኔ ራሴን ብቻ ነው መከፍለው። እሺ አሁን በልተን ጨርሰናል። ሂሳባችን ስንት እንደመጣ ቼክ እናደርጋለን። ስንት መጣ ሂሳብ? 100። እሺ የራስን 50 ብር ራስ ትከፍላለህ። እኔ 50 ብሬን ይኸው። እሺ ቁርሳችን በዚህ ተጀምሯል። አሁን ደግሞ ምሳ እንበላለን ማለት ነው። ዙረን ርካሽ ምግብ ካለ እሱን እየፈለግን እንበላለን። አሁን እጃችን ላይ የቀረው 150 ብር ነው። በ150 ብር አሁን ምሳና እራት ግዴታ መቻል አለብን ማለት ነው። አሁን ስለዚህ ምሳ ስንበላ ዝቅ ያለ ነገር መብላት አለብን። አንተ እስቲ የሆነ ሐሳብ ስጠኝ እስቲ ምን ልብላ ምሳ? ስለዚህ ምን እንብላ? በየአይነት ነገር አሁን ርካሽ 70-80 ብር ይገኛል፣ ግን አይገኝም። 100 ምናምን ብር ነው ብቻ። እስቲ ና በቃ እንፈልግ እየዞር። እጃችን ላይ የቀረው ብር ትንሽ ስለሆነ ያለኝ አማራጭ ሙዝ በዳቦ ገዝቶ መብላት ነበር። እሺ ፋሚሊ እንደምታዩት እዚህ ጋር 2 ዳቦ በ30 ብር ገዝተናል። እዚህ ጋር ይሄን ሙዝ ደግሞ በ50 ብር፣ አጠቃላይ ምሳችንን በ80 ብር ገዝተናል ማለት ነው። አሁን እቺን ሙዝ እንበላታለን ማለት ነው። ጨምቀን እንብለው። ነችግ በኔ የትናንቱን እንጂ መቻው ቀን የዛሬ አህለን አህለን ወሳህለን ባንበላም ወዛለ ምሳችን እቺ ነች። አብረን እንብላ። ሚፍታ ተበላል ገዝተህ ብላ አንተ። አሁን ምሳችን በዚህ መልኩ ተጠናቋል። ሙዝ በዳቦ በልተናል ማለት ነው። አሪፍ ነበረ፣ ምንም አይልም። ትንሽ ወዳችንን ያዝ ያደርግልናል። አሁን ምንድነው የምናደርገው? እራት እስኪደርስ ነው የምንጠብቀው። እራት ደግሞ አሁን ኪሳችን ውስጥ ያለው ስንት ብር ነው? 70 ብር ነው ማለት ነው። 80 ብር ገዛን፣ 50 ብር እዛ ስናወጣ 130 አውጥተናል። አሁን 70 ብር ነው ኪሳችን ውስጥ ያለው። በ70 ብር ደግሞ እራት ምግብ አይችልልንም ማለት ነው። ትንሽ ፋስት ፉዶች ምናምን እንሞክራለን። አሁን ጨለም ሲል ደግሞ ተመልሼ እመጣለሁ። እሺ አሁን ወደ 7 ሰዓት አካባቢ ነው። ጊዜ ማሳለፊያ ምን እናደርጋለን? ፕሌይስቴሽን እንጫወታለን ከጀለስ ጋር። ፕሌይስቴሽን የምንጫወትበት ከኛ አይቆጠርም ብሩ፣ እሱ ነው የሚከፍለው፣ ጀለስ ነው የሚከፍለው። እኛ ምንድነው የምናደርገው? ዝም ብለን መጫወት ነው። በሊቪ ሜዳ አሁን ዝናብ እየዘነበ ነው። እስቲ ቀኑን ሙሉ መዋል ይቻላል ወይስ አይቻልም እያልን አንድ ሰው እንጠይቃለን። እስቲ እሷን ጀለስ እንጠይቃት። ሰላም ነው ብራዘር፣ እንዴት ነሽ? አለ ዛሬ ቻሌንጅ እየሰራ ነበር ዩቲዩብ። ቀኑን ሙሉ በ200 ብር መዋል ይቻላል ወይስ አይቻልም? ኧረ አይመጡም። መሆን ራሱ ምሳ በ3 ፍሬ እኮ ነው ይበላል። አይሆንም ብራዘር። እዚህ አካባቢ የሆነ ማቆር ጥቤ ነበር፣ ታች ወደሱ ወርደን እንበላለን እርጥባችንን። እሺ እንደምትመለከቱት ይኸው እዚህ ጋር ማሽኑ እየተጠበሰ ነው ድንቻችን። እሱ ሲደርስ እርጥብ እንበላለን። 70 ብር ነው ተብያለሁ። ሙሉ ለሙሉ ያለንን ብር ጨርሰናል ማለት ነው። ቀኑን ሙሉ በ200 ብር ብለናል። እርጥባችንን እንበላለን በ70 ብር ማለት ነው። እስኪደርስ ድረስ እንጠብቅና እንበላለን ብለን። እሺ ፋሚሊ እንደምታዩት ይኸው እርጥብ በ70 ብር ገዝተናል። ያበደ ነው፣ ይጣፍጣል። እቺን አሁን እንበላለን ማለት ነው። የሌለ ያበደ ነው፣ ተመችቶኛል። በዚህ ጋር ብንሄድ ይሻላል።
በቃ እንሂዳ። የዛሬ ውሎ ይህን ይመስል ነበር። በሰባበር ነው አሪፍ ፈወይ በላ ነው። እርጥቡም ይጣፍጣል። በቃ እንጨርሰው ማለት ነው። የዛሬ ቀኑ ሙሉ ውሏችን በ200 ብር ተሳክቷል። እና ግን እንትን ነው ገባችኋ? በደንብ የሚያጠግብ ምግብ አይደለም። እንጀራ ምናምን ቢኖሩ ደግሞ ከዚህ የበለጠ ወጪ ታወጡ ነበር። ላይክ ሰብስክራይብ እያደረጋችሁ ቻው። በቃ ይመቻችሁ።